በድሮ ጊዜ ጀማልና ሱልጣን የሚባሉ ሁለት ወንድማማቾች ነበሩ። ጀማል በሀብት ዝቅተኛና ደሃ ኑሮን የሚኖር ሲሆን ሱልጣን ግን ሀብታም ነበር። የጀማል ሚስት ጥሩ ስነ ምግባር የነበራት ውብ ሴት ናት። ደሃ ስለነበሩ የባሏ ወንድም ቤት ከጠዋት እስከ ማታ ትሰራለች። የባሏ ወንድም ሚስት በጣም ጨካኝና በውበቷ ምትቀና ነበረች። እስከ ማታ ካሰራቻት በኋላ ንብረትን ሳትሰጣት ማዕድ ቤት የወደቀውን ጤፍ ለቅመሽ ውሰጂ፣ እሱ ይበቃሻል እያለች ታሰቃያት ነበር። የጀማል ሚስትም በሷ ክፉነት ታግሳ ስራዋን በአግባቡ ሰርታ ትሄድ ነበር። ይህንን ከባድ ኑሮ ጀማልና ሚስቱ ከልጆቻቸው ጋር ሆነው ይገፉ ነበር። እንዲህ ተቸግሮ ወንድሙ አንድ ቀንም ሊረዳው ባለመቻሉ በጣም ይጸጸትና ይናደዳል። አንድ ቀንም እሱ ተለውጦ ከሱ እንደሚሻል ያውቃል። ነገር ግን አሁን ባለበት ሁኔታ እንዲህ በመሆኑ በጣም ይከፋና ያዝን ነበር። አንድ ቀንም ለሚስቱ እኔ ከዚህ በላይ እዚህ መቆየት አልችልም፣ የልጆቻችንን ለቅሶ እያየው እዚህ መቆየት ከብዶኛል፣ ወደ ሌላ መንደር ሄጄ ስራን እፈልጋለሁ፣ ምናልባት አሪፍ ስራን ላገኝ እችላለሁ ብሎ ሚስቱንና ልጆቹን ተሰናብቶ የተወሰነ ቀለብን ይዞ መንገድ ጀመረ። ከሚስቱና ከልጆቹ መለየት ባይፈልግም በዚህ ሁኔታ ላይ እዛ መሆኑ እነሱ ላይም ችግር መሆኑ ስለታየው መንደሩን ለቆ ወጣ። ብዙም ከተጓዘ በኋላ ሳያስበው በማታ አንድ ጥቅጥቅ ያለ ጫካ ውስጥ ገባ። ድቅድቅ ጫካ ውስጥና ጨለማ ውስጥ እንደገባ ያወቀው ጀማል መንገድን ፈልጎ ይንከራተት ጀመር። ነገር ግን ብዙ ተጉዞ መንገዱን ሊያገኘው አልቻለም። በቃ እዚሁ መሞቴ ነው ብሎም ተስፋ ቆረጠ። ጨለማው ኃይለኛ ስለነበር ምንም አይነት ብርሃንን አላየም ነበር። ባለበት ቦታ ላይ ቁጭ ብሎ ማልቀስ ጀመረ። ጥሩ እድል የለኝም እያለ ራሱን ይወቅሳል። በድንገትም እዛው እንዳለ አንድ ጥቁር የለበሰች ሴት በሱ በኩል ስታልፍ ይመለከታታል። ምንም ብትሆን ምንም እሷን ተከትዬ ይሄዳለሁ፣ የመጣው ይምጣ ብሎ እሷን እየተከተለ መሄድ ጀመረ። ሴትየዋ ዛፎቹን እያቆራረጠች ትሄድ ነበር። እሱም ከኋላው ይከተላታል። ምናልባት እዚህ አካባቢ የሚኖሩ ሰዎች ሊኖሩ ይችላሉ፣ ወደ እነሱ ተጠግቼ እርዳታን እጠይቃቸዋለሁ ብሎ አሰበ። ልጅቷንም ሲከተላት ከቆየ በኋላ በድንገት አንድ ትልቅ ያረጀ ቤተ መንግስት ጋር ደረሰ። ልጅቷም ወደሱ ጋር ስትገባ ተመለከታት። ጀማልም እዛው ጫካ ውስጥ ብቀመጥ መሞቴ አይቀርም፣ እዚህም ገብቼ ሊደርስብኝ ነገር ካለ እችለዋለሁ ብሎ በማሰብ ወደ ውስጥ ገባ። ከመሬት ላይ እንጨትን አነሳና እሳት አስነክቶት ወደ ውስጥ መግባት ጀመረ። ቤተ መንግስቱን ሲመለከተው ያረጀና ውስጡ ላይ ግን የሚያማምሩ የሆኑ የድሮ ቅርጻ ቅርጾች ነበሩ። ባየውም ነገር በጣም ይገረም ጀመር። ወደ ውስጥ ጠጋ ሲል አንድ እሳት ላይ የሚንተከተክን ድስት አየ። ሽታው ከሩቅ ይጠራል። ውስጡ ስጋ ነበር። በጣም ርቦት ስለነበር ወደሱ ተጠጋ። ነገር ግን በድንገት ከኋላው ድምጽ ሰማ። ምናልባት ወደዚህ የመጣኸው ተርበህ ይሆናል የሚል ድምጽ ነበር። ይህንንም ሲሰማ በጣም ደነገጠ። ወደ ኋላው ዞሮ ሲመለከት ከውጪ ያገኛት ሴት ነበረች። እንዲህም አለችው፣ አትፍራ፣ እኔ ያዕቆት እባላለሁ። እኔ እንደ እናቴ አይደለሁም። መብላት ከፈለክ አብረን እንበላለን። እንዴት ወደዚህ መምጣት እንደቻልክ ትነግረኛለህ? ወደዚህ የሚመጡ ሰዎች አናሳ ናቸው። የሚመጡት እንኳን ቅርጻ ቅርሶችን ሰርቀው ስለሚሄዱ እናቴ አትምራቸው፣ እዛው ነው የምትገላቸው። እናቴ እዚህ ቤት ውስጥ ያሉትን ቅርጻ ቅርሶች ማንም ሲነካባት አትወድም፣ ምክንያቱም ከቤተሰቦቿ የወረሰችው። እኔና እናቴ በጥንቃቄ ነው የምንጠብቀው። አሁን ቁጭ በልና ብላ፣ ወደዚህ የመጣህበትንም ታሪክ ንገረኝ አለችው። ጀማል ምታወራውን ሁሉ እየበላ እየሰማት ነበር። ከመብላቱ አቋረጠና ደፈር ብሎ ምንም ያህል ብታስፈራም መልስ ሊመልስላት ፈለገ። እኔ ሱልጣን የሚባል ወንድም አለኝ። ወንድሜ በጣም ሀብታም ነው። ነገር ግን ያገባት ሚስት እንደሱ መጥፎና ነፉግ ናት። እኔ ደግሞ በንብረትም ደሃ ነበርኩ። ሚስቴ ግን ጥሩና የዋህ ናት። ነገር ግን ሰርተን የምናገኘው ትንሽ ነው። ልጆቻችንን እንኳን በአግባቡ መመገብ አልቻልንም። እኔ ይህንን ስመለከት ምናልባት ስራ ካገኘሁ ብዬ እነሱን ጥያቸው ወጣሁ አላት። ከዛም በድንገት ጀማል አለቀሰ። ያዕቆትም ለምንድነው የምታለቅሰው ብላ ጠየቀችው። ጀማልም ልጆቼና ሚስቴን እኮ ተርበው ነው ትቻቸው የመጣሁት፣ እኔ ግን እዚህ የፈለኩትን ምግብ አማርጬ በላሁ አላት።
ይህንን ስትሰማ ያቁትም አልቻለችም፣ ከልቧ አለቀሰች። ስማኝ፣ ከዚህ ስትወጣ አንድ ኮሊደር አለ። በዛ ኮሊደር ላይ 4 በሮች አሉ። መጨረሻ ላይ ያለውን 4ኛውን በር ስትከፍት ብዙ ወርቆች አሉ። የፈለግከውን ያህል ሰብስበህ እንድትወጣ ፈቅጄልሃለሁ። ነገር ግን ተጠንቀቅ፣ ከ4ኛው በር ውጪ ያሉትን በር እንዳትከፍት አስጠነቅቅሃለሁ። አሊያ የሚያጋጥምህ ነገር ከባድ ነው የሚሆነው። የፈለግከውን ያህል ከ4ኛው ላይ ሰብስብ፣ ድጋሚም ወደዚህ እንዳትመለስ፣ ምክንያቱም እናቴ ልታገኘህ ትችላለች አለችው። ምስኪኑም ጀማል ይህንን ሲሰማ እሺ እንዳልሽኝ አድርጋለሁ ብሎ ወደ ውጪ ወጣ። እንዳለችውም በኮሪደሩ ላይ 4 በር አገኘ። በሮቹ በጣም ያማምሩ ነበር። አንደኛውን በር ሊከፍት ሲል ያቁታ ያለችውን ነገር አስታወሰ። ተወውና ወደ 4ኛው በር ጋር እየቆጠረ መሄድ ጀመረ። የ4ኛውን በር ሲከፍት በውስጡ በጣም በሚያማምሩና በሚያፈዙ ወርቆች የተሞላ ነበር። አንድ ያረጀ ጆንያን አውጥቶ እስከ ግማሽ ድረስ ወርቆችን ሰበሰበ። እየወጣም ሳለ ያቁት አገኘችውና አንተ መልካም ሰው ነህ፣ የቻልከውን ያህል ሰብስብ ብዬክ አንተ ግን ግማሽ ነው የሰበሰብከው። ይሄ ላንተም ጥሩ ነው፣ ምክንያቱም ሲከብድህ ምናልባት እናቴ ከውጪ ልታገኘህ ትችላለች፣ ካገኘችህ ደግሞ አትምርህም አለችው። ምስኪኑም ጀማል እኔ የኖርኩት ከድሮም ጀምሮ በድህነት ነው፣ ልጆቼንና ሚስቴን አጥግቤ ከመገብኩ ይበቃኛል አላት። ያቁታም አንተ ጥሩ ሰው ነህ፣ ከዚህ በኋላ ደሃ አትሆንም፣ አሁን እናቴ ሳትመጣ ቶሎ ከዚህ እንሂድ አለችው። እስከ ግማሽ መንገድም ሸኘችውና መንገዱ በዚህ በኩል ነው፣ ይህንን መንገድ ይዘህ ስትሄድ ከዚህ ጨለማና ጫካ መውጣት ትችላለህ አለችው። እኔም ቶሎ ልመለስ፣ እናቴ ካገኘችኝ እኔንም አትመረኝም፣ አንተም ቶሎ ቶሎ ተራመድ አለችውና እዛው ጥላው ሄደች። ጀማልም ያቁታን ካመሰገናት በኋላ መንገዱን ጀመረ። መሞቻዬ ቀን ነው ብሎ ያሰበው ጀማል በአንዴ ሁሉ ሀብትና ወርቆችን አግኝቶ በሰላም በመመለሱ በጣም ደስ ብሎታል። ያየውንም ማመን አቅቶታል። መንገድ ላይም ደከመውና ትንሽ ረፍት ለማድረግ ቁጭ አለ። ያጋጠመው ነገር ሁሉ ህልም መስሎታል። ከዛም ትንሽ አረፍ ካለ በኋላ ወደ ገበያ ወጣና በጎችንና የተወሰኑ ምግቦችን ገዝቶ አህያን ገዝቶ በሱ ተሳፍሮ ወደ ቤቱ መሄድ ጀመረ። ወደ ሰፈሩ ሲደርስም ልጆቹ መንገድ ላይ እንጨትን እየለቀሙ አገኛቸው። ልጆቹ አባታቸውን ሲያዩ የያዙትን እንጨት ጥለው እየሮጡ አባታችን መጣ እያሉ እሱ ጋር ሄዱ። ጀማልም ልጆቹን ሲመለከት በጣም ደስ አለው። እቅፍ አድርጎ ሰላም ይላቸው ጀመር። ልጆቹም አባዬኛ ተርበን የት ነው ጥለህን የሄድከው ማለት ጀመሩ። ጀማልም ይኸው የምትፈልጉትን ምግብ ይዤላችሁ መጥቻለሁ፣ ከዚህ በኋላ ጥያችሁ አልሄድም እያለ ያለቀስ ጀመር። ትንሽ ከቆየ በኋላ ሚስቱን ፈልጎ በሩን ከፍቶ ጠራት። ታጋሿ ሚስቴ ሆይ ነይ፣ ጥሩ ምግብን ይዤ መጥቻለሁ፣ ከዚህ በፊት በልተነው ማናቀውን እያለ ይጠራት ጀመር። ሚስቱም የባሏን ድምፅ እንደሰማች በጣም ተደሰተች። ወደ ውስጥም ገብተው ምግቡን አዘጋጅተው ለመጀመሪያ ጊዜ አይተውት የማያውቁትን ጣፋጭ ምግብ ተሰብስበው በሉ። ልጆቹም ለእናታቸው አባታችን እኮ ሲመጣ ብዙ በጎችን ይዞ መጥቷል አሏት። ሚስቱም ይህንን ስትሰማ በጣም ተገረመች። እንዴት በአንዴ ይሄ ሁሉ ነገር ልታመጣ ቻልክ ብላ ጠየቀችው። ጀማልም ሻይ አፊና እየጠጣን እነግርሻለሁ አላት። ከትንሽ ቆይታ በኋላ ሚስቱ ወደ ውጪ ስትወጣ ብዙ በጎችን ከቤቷ ተመለከተች። ጀማልም ያጋጠመውን ታሪክ ሙሉ ለሚስቱ ነገራት። ይህንንም ስትሰማ በጣም ተገረመች። ትላንትና እኮ የአንድ ቀን ቀለባችንንም እንኳን ማን መልክ ሰዎች ነበርን፣ አሁን ግን በአንዴ ብዙ ንብረት ያለን ሆነን አለችው። ጀማልም አላህ እኮ የፈለገውን እንደፈለገ ይረዝቃል አላት። ከአሁን በኋላ የወንድሜ ሚስት ጋር ለመስራት እንዳትሄጂ፣ እዚሁ እንሰራለን አላት። ሚስቱም ምንድነው የምንሰራው ብላ ስትጠይቀው ጀማልም እኒህን በጎች ወተታቸውን እያለብን እንሸጣለን፣ ማሳዎቹ ላይም እየዘራን አዝዕርትን እናበቅላለን፣ የተቀሩ ወርቆች ስላሉ በሱ ቤቱን እናስተካክለዋለን፣ የጎደለንንም ዕቃ እንገዛበታለን አላት። ከትንሽ ቀናቶችም በኋላ ጀማል ትልቅ ማሳ ኖረው። ወተቶችንም እየሸጠ ባለ ሀብት ሆነ። ንብረቱንም ማሳደግ ቻለ። ከዛች ትንሽዬ ጎጆ ቤት ወጥተው ከጎን ያለ ትልቅ መሬትን ገዙ። በዛ ላይም ትልቅ ቤትን ሰሩ። ሰራተኞችንም ቀጥረው ማሰራት ጀመሩ።
ጀማልና ሚስቱ ጥፍት ሲሉባቸው የሱልጣን ሚስት ሱልጣን ጋር መጣችና ወንድምህ ምን ሆኖ ነው የማይመጣው? ሚስቱ መታጣቀም የምታውቀው ነገር አለ እንዴ ብላ ጠየቀችው። ሱልጣንም እኔ እሱ አይመለከተኝም፣ የፈለገውን ነገር ቢሆን ከድሮም ጀምሮ አባቴ እሱን ነው የሚያስበልጠው። አሁን ግን መጨረሻውን አየ፣ እኔ በልጬው ተገኘሁ አላት። የሱልጣን ሚስትም ምናልባት እኒህ ሰዎች የሆነ ነገር ሳያገኛቸው አይቀርም፣ ሄጄ ልጠይቃቸው ብላ የተወሰነ ምግብን ይዛ ወደ እነሱ ቤት አመራች። ወደ ቦታውም ስትደርስ ያየችውን ነገር ማመን አቃታት። ምናልባት መንገድ ተሳስቼ ሊሆን ይችላል አለች። መንገድ ላይም አንድ ሰውን አገኘችና የጀማልን ቤት ልታሳየኝ ትችላለህን ብላ ጠየቀችው። ሰውየውም የምትመለከችው ቤት እኮ የነሱ ነው። ጀማል በአንዴ እንዴት ሀብታም እንደሆነ እኛ አናውቅም አላት። ይህንንም ስትሰማ እግሯ ሳይሰበር ለባለቤቷ ሱልጣን ልትነግረው ሄደች። ሱልጣንም ይህንን ሲሰማ እንዴት ይሄ ሊሆን ይችላል? የሆነ ሚስጥርም አለው፣ ያንንማ ማወቅ አለብኝ አለ። የተወሰኑ ልብሶችንና ምግቦችን ይዞ ጀማል ቤት ለመሄድ ወሰነ። ቤቱ ደጅም ደርሶ የቤቱን በር አንኳኳ። ጀማልም ወንድሙ ሱልጣንን ሲመለከት በጣም ተደሰተ። ምናልባት ወንድሜ ከነበረበት ባህሪ ተቀይሮ ሊሆን ይችላል ብሎ በማሰብ ወደ ቤት አስገባው። ሱልጣን ሚስቱንና ልጆቹን ይዞ ነበር የመጣው። ወደ ቤቱ ማስገባቸውና ምግብን አቀረበላቸው። ሱልጣንም የጀማልን ልጆች የሆነ ነገር ላሳያችሁ ብሎ ወደ አንድ ክፍል ይዟቸው ሄደ። እዛ ማስገባቸውና ጥሏቸው ተመለሰ። ጀማልም ስለ ልጆቹ ሲጠይቀው ሱልጣንም ጀነን ብሎ ልጆችህን ማየት የምትፈልግ ከሆነ ንብረቱን ከየት እንዳገኘኸው ንገረኝ አለው። ወንድሙም በጣም ተቆጣ። እኔ ልትሸውደኝ አትሞክር፣ ንብረቱን ከየት እንዳገኘኸው ንገረኝ አለው። የጀማል ሚስትም ይህንን ስትሰማ ጮኸች። ሁሉንም ነገር እኔ እነግርሃለሁ፣ ብቻ ልጆቼን ምንም እንዳታደርጋቸው አለችውና ሁሉንም ነገር ነገረችው። እንደነገረችውም ሱልጣን ልጆቹን ለቀቃቸው። በቀጣዩ ቀንም ሱልጣን የተቀዳደደ ልብስን ለብሶ የተቸገረ ሰው መሰለ። በአህያው ላይም ትልቅ ጆንያን ጭኖ ወደዛ ጫካ ገባ። ከብዙ ፍለጋም በኋላ ያንን ቤተ መንግስት አገኘው። ወደ ውስጥም ገባ። ጀማል ከድሮም ደካማ ነው፣ እኔ ከሱ በልጣለሁ እያለ እየፎከረ ወደ ውስጥ ገባ። ውስጥም ገብቶ ሲሽከረከር ያቁታ አገኘችው። እዚህ ምን ትሰራለህ? እንዴት ደፍረህ ልትገባ ቻልክ? ብላ ጠየቀችው። ሱልጣንም እንደ ወንድሙ ያዘነ ሰው መሰለ። እያለቀሰም በጣም ተቸግሬ ነው ወደዚህ የመጣሁት፣ ምናልባት ሚረዳኝ ሰው ካገኘሁ ብዬ ነው መንገድ ስፈልግ ወደዚህ የገባሁት ብሎ ነገራት። ልብሱንና ለቅሶን ስትመለከት ያቁታ አዘነችለት። ወደ ኮሊደሩ እያሳየችው በዛ ኮሊደር ላይ 4 ክፍሎች አሉ። 4ኛው ክፍል ላይ ስትገባ ወርቆች አሉ። የቻልከውን ያህል ወርቅ ይዘህ ሂድ፣ ነገር ግን ሌላው ክፍል ላይ እንዳትገባ አሊያም ያጋጥምህ ነገር ከባድ ነው ብላ አስጠንቅቃ ነገረችው። ሱልጣንም የያቁታን ንግግር ከሰማ በኋላ ቀጥታ ወደ 4ኛው ክፍል ገባ። የያዘውንም ጆንያ አውጥቶ የቻለውን ያህል ወርቅ ይሰበስብ ጀመር። ጆንያውንም በወርቅ ሞላው። መሸከሙ ስለከበደው እየጎተተው ወጣ። በድንገትም ለምን ሌላ ክፍል ላይም ያሉትን ነገራቶች አልመለከትም ብሎ አሰበ። 3ኛውንም በር ከፈተው። ሲከፍተው ግን ባየው ነገር ማመን አቃተው። ብዙ በወርቅ የተሰሩ ዕቃዎች ነበሩ። ይህንንማ ማስመለጥ የለብኝም ብሎ እሱንም እንደገና በሌላ ጆንያ ሞላው። ነገር ግን አሁንም በዚህ አልረካም። እንደገና 2ኛውንም በር ከፈተው። በውስጡ የሚያማምሩ ዳይመንዶችና ብሮች ነበሩ። ባየው ነገር በጣም ተገረመ። አሁንም እንደገና እነሱንም መሰብሰብ ጀመረ። ሰብስቦም እንደጨረሰ የመጀመሪያውም ክፍል ምን እንዳለበት ማየት እፈልጋለሁ አለ። ወደ 1ኛው በር ጋር ሲደርስ ያ በር ከሌሎቹ የበለጠና የሚያምር ትልቅ በር ነበር። ውስጡንም ከፍቶ ያለውን ነገር ለመመልከት በጣም ጓጓ። ወዲያውኑ ወደ በሩ ጠጋ ብሎ ከፈተው። ውስጡንም ሲመለከት በመዳበሪያ ታስረው ቁጭ ቁጭ ያሉ ዕቃዎች ነበሩ። ውስጣቸው ምን እንዳለ ለማየት ፈለገ። ወደ መዳበሪያዎቹም ጠጋ አለና አንዱን መዳበሪያ ከፍቶ ሲመለከት ጤፍና ስንዴ ነበር። አርፌ ያንዤ ቦጣ ይሻል ነበር ብሎ ወደ ኋላ ሊመለስ ሲል ድምፅን ሰማ። ማን ነው የኔ ቤተ መንግስት ውስጥ ደፍሮ የገባው የሚል ነበር። የያቁታ እናት ነበረች። ይህንንም ሲሰማ በጣም ደነገጠ። የሰበሰበውንም የወርቅ አይነት ትቶ ክፍሉን ለቆ እየሮጠ ወጣ። እናትየውም ሱልጣንን ታባረው ጀመር። ሱልጣንም አመለጣትና እየሮጠ በዛ ጫካ ባዶ እግሩን መሮጥ ጀመረ።
እናትየውም ሱልጣን ርቆ እንደሄደ ስታውቅ ወደ ቤቷ ተመለሰች። ሱልጣንም ወደ ቤቱ በተመለሰ ጊዜ ባጋጠመው ነገር በጣም አዘነ። በዛ ኃይለኛ ጫካ ውስጥ ባዶ እግሩን ሮጦ ስለነበር እግሩን በጣም ታመመ፣ መራመድም አቃተው። እሱ በሄደበት ጊዜ ሚስቱ ከጎረቤቱ ጋር መሆን ጀምራ ነበር። ጎረቤቷ ጎበዝና ስራ ላይ ጥንቁቅ ነበር። ከሱ ጋርም አብራው ትበላለች። ባሏ በተራበ ጊዜ ምግብ የለም ራስህ ውሰድ ትለዋለች። ተንበርክኮም እየተንፏቀቀ ወደ ኩሽና ሲገባ ምግብን አያገኝም። ሚስቱ ግን ጎረቤቱ ጋር በልታ መታ አልጋዋ ላይ ትተኛለች። ሱልጣንም ይሄ ሁሉ ራሱ በሰራው ስራ የመጣበት እንደሆነ ሲያውቅ በጣም አዘነ። ቁጭ ብሎ ራሱንም እየወቀሰና እየመታ ማልቀስ ሆነ ስራው። ምን አለ ትንሽ እንኳን ሰብስቤ በወጣው፣ ምን አለ ባልተስገበገብኩ፣ ስግብግብነቴ ነው ለዚህ ያበቃኝ እያለ ራሱን ይወቅሳል። በቀጣዩ ቀንም እያፈረ ወንድሙ ቤት ሄደ። ሚስቱን በሩን ስትከፍትለት ባየችው ነገር በጣም ደነገጠች። ሱልጣን ነበር። ወደ ውስጥ ማስገብታ ምግብ አቀረበችለት። ምግብ ከበላ ቆይቶ ስለነበር እየተስገበገበ ብዙ በላ። ምን ሆነህ ነው እንዲህ የሆንከው? ሚስትህስ የት አለች ብላ ጠየቀችው። ሱልጣንም ያጋጠመውን ነገር ሁሉ ነገራት። እግሩ ታሞ መንቀሳቀስ ሲያቅተው፣ ስራ መስራት ሲያቅተው ሚስቱ ጥላው እንደሄደች፣ ከጎረቤቷ ጋር እንደምትሆን፣ እሱንም ማየት እንደማትፈልግ ነገራት። የጀማልም ሚስት አዘነችለት። አብሽር ባሌ ሲመጣ እነግርልሃለሁ፣ እኛ ጋር እንድትሰራ አደርጋለሁ፣ ከዛም ደሞዝ እየተከፈለ የራስህን ኑሮ ትኖራለህ አለችው። ሱልጣንም ይህንን ሲሰማ በጣም ተገረመ። ምትዩ ነገር ግን ከልብሽ ነው አላት። የጀማልም ሚስት አዎ እንዲሆነህም ልተውክ አልችልም፣ ምንም ቢሆን እኮ የባሌ ወንድም ነህ። አንተ መጥፎ ብትሰራብንም እኛ ግን በመጥፎ አንመልስብህም። ስለዚህ ወንድሜ ሲመጣ ነግረውና እዚህ እንድትሰራ አደርጋለሁ አለችው። ጀማልም በመጣ ጊዜ ወንድሙ ሱልጣን መጥቶ የሆነውን ነገር ሁሉ ነገረችው። ጀማልም ይህንን ሲሰማ በጣም ደነገጠ። የአላህ ተአምር ይገርማል። ነገራቶችን አላህ በአንዴ ነው የሚቀያየረው። አንቺ ግን ልክ ነሽ። ምንም ያህል እሱ ቢያስከፋን እኛ በመጥፎ ልንመልስበት አይገባም። እዚህ ማሳ ላይ ተቀጥሮ እየሰራ ደሞዙን አግኝቶ የራሱን ኑሮ ቢኖር ይሻላል አላት። ከዛም በኋላ ሱልጣን በሰራው ስራ ተጸጽቶ እነሱ ጋር ጎንበስ ብሎ መስራት ጀመረ። ማታም ሲደርስ ደሞዙን ይሰጡትና ወደ ቤቱ ይመለሳል። የዛሬው ታሪካችን ይህንን ይመስላል። እንደመሰጣችሁ ተስፋ አደርጋለሁ። በእንዲህ ያለ ጣፋጭ ታሪኮች እንድንመለስ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት ማስቀምጡ።